አርባ ምንጭ መቼም አይቆጨኝም እዚህ መምጣቴ ገብርኤል አማሃ ሞገስ ባላለው ከፍቼ ሰላሌ ይሄውን አርባ ምንጭ ወንዝ ዳር ነው ያለነው። በጣም የሚያማምሩ ነገሮች አይተናል። ሀይቅ ገብተናል። ጫሞ ሀይቅ ውስጥ ይሄው ዋኝተን በመርከብም ሄደናል። በጣም ደስ ብሎኛል። እድለኛውኝ ያለው በጣም ደስ ብሎኛል። ዶኮ ሞተርህን ወይም ብርህን ልስጥ አለኝ። አይ እኔ ብሬን እፈልጋለሁ አልኩት። ብሬን ሰጥቶኛል፣ ወደ አካውንቴ ያስገብቶልኛል። አመሰግናለሁ። እናንተም እድላችሁን ሞክሩ፣ ደጋግማችሁ አንድ ሁለቴ ሳይሆን ብዙ ጊዜ እና ጓደኛዬ ደግሞ የሚለው ነገር ካለ ይበል። ሰላም ብለናል። ከፍቼ ሰላሌ ነው ከች ያልነው። ፍቼ ሰላሌ ማለት እንግዲህ ራቅ ያለ ቦታም ቢሆን እድለኛ ነን። እዚህ አርባ ምንጭ ድረስ መተን እንግዲህ አርባ ምንጭ አዞ ሳትበሉ አትሄዱም ተብለን ይኸው ያዞንም ስጋ እያየን ነው። አሳው እንኳን ለኛ ምን ያደርጋል ያዞ ስጋ ነው የምንጋበዘው ተብለን ይኸው እየተፍታታን ያለ ነው። የዶኩን እጣ ቁረጡ፣ ታማኝ ነው። ፈታ በሉ፣ ታማኝ ነው። እንግዲህ እንደምናየው ነው። ለምስክርነት መጥቻለሁ፣ አይቻለሁ። በዛ ላይ ይኸው አዝናንቶናል። እየጎበኘን ያለ ነው። በጣም ነው ዶኩ የምናመሰግነው ሊያረክልን እንክብካቤ። በጣም ቴንኪዩ እናመሰግናለን።